በዓለማችን ላይ ከ1.8 ቢሊዮን በላይ ተከታዮች ያሉት የእስልምና እምነት በዋናነት በሁለት ታላላቅ ዘርፎች ይከፈላል። እነሱም ሱኒና ሺዓ ናቸው። ምንም እንኳን ሁለቱም ወገኖች በአንድ አላህ፣ በነቢዩ መሐመድ መላክና በቅዱስ ቁርአን መመሪያነት ቢያምኑም በመካከላቸው ያለው ልዩነት ከ1400 ዓመታት በላይ ያስቆጠረ ጥልቅ ታሪካዊ መነሻ አለው። ይህ ልዩነት የጀመረው በ632 ዓመተ ነቢዩ መሐመድ ሰዓወ ከዚህ ዓለም በሞት ሲለዩ ነበር። በወቅቱ የተነሳው ዋነኛ ጥያቄ ሙስሊሙን ማህበረሰብ ማን ይምራው የሚል ነበር። አብዛኛው የነቢዩ ባልደረቦች መሪው በማህበረሰቡ ምርጫ መመረጥ አለበት የሚል አቋም ነበራቸው። በዚህም መሰረት የነቢዩ የቅርብ ጓደኛ የነበሩትን አቡበከር አልሲዲቅን የመጀመሪያው ኸሊፋ አድርገው መረጡ። ይህንን መንገድ የተከተሉትና የነቢዩን ፈለግ ተከታዮች በሚል ስያሜ የሚታወቁት ሱኒዎች ናቸው። ሱኒዎች በአሁኑ ወቅት ከ85 እስከ 90 በመቶ የሚሆነውን የሙስሊም ቁጥር ይይዛሉ። በሌላ በኩል ጥቂት የማይባሉ የእምነቱ ተከታዮች ደግሞ መሪነት በምርጫ ሳይሆን በደም ሐረግ መሆን አለበት ብለው ያምኑ ነበር። እንደነሱ እምነት ነቢዩ መሐመድ ከመሞታቸው በፊት የአጎታቸው ልጅና አማቻቸው የሆነውን አሊ ኢብን አቢ ጣሊብን ተተኪ አድርገው ሰይመዋል። የአሊ ወገኖች ወይም ሺዓቱ አሊ በመባል የሚታወቁት ሺዓዎች መሪነት ለነቢዩ ቤተሰቦች አህል አልበይት ብቻ የተሰጠ መለኮታዊ መብት ነው ብለው ያምናሉ። ይህ የፖለቲካ መሪነት ልዩነት ወደ ሃይማኖታዊ ክፍፍል የተቀየረው በ680 ዓመተ በኢራቅ ካርባላ በተባለ ቦታ በተደረገው ጦርነት ነው። በወቅቱ የነቢዩ የልጅ ልጅ የሆኑት ኢማም ሁሴን የኡመያድ ኸሊፋ የነበረውን የየዚድን አገዛዝ አልቀበልም በማለታቸው ከቤተሰቦቻቸው ጋር በሰማዕትነት ተገደሉ። ይህ ክስተት ለሺዓዎች የጭቆና መቃወሚያ ምልክት ሲሆን በየዓመቱ የአሹራ ቀንን በሐዘን እንዲዘክሩት አድርጓቸዋል። በአሁኑ ወቅት ሱኒዎች በአብዛኛው የሙስሊም ሀገራት በስፋት የሚገኙ ሲሆን ሺዓዎች ደግሞ በኢራን፣ በኢራቅ፣ በባህሬንና በአዘርባጃን አብላጫውን ቁጥር ይይዛሉ። ምንም እንኳን በታሪክ ሂደቱ ውስጥ በሁለቱ ወገኖች መካከል የኃይል ፍልሚያዎችና የሐሳብ ልዩነቶች ቢኖሩም ሁለቱም ክፍሎች እስልምናን እንደ አንድ እምነት ይጋሩታል። የሱኒና የሺዓ ልዩነት ከመንፈሳዊ ይዘቱ ባለፈ ለዘመናት በመካከለኛው ምስራቅ ለነበረው የፖለቲካ የበላይነት ፍልሚያ ዋነኛ ምክንያት ሆኖ ቆይቷል። በታሪክ ሂደቱ ውስጥ የሱኒ አስተምህሮ በኦቶማን ግዛት ኦቶማን ኤምፓየር በኩል ትልቅ ክንፍ ሲዘረጋ፣ የሺዓ እምነት ደግሞ በፋርስ የዛሬዋ ኢራን በነበረው የሳፋቪድ ሥርወ መንግሥት ሳፋቪድ ዳይናስቲ አማካኝነት ጠንካራ ማህበረሰባዊና ፖለቲካዊ መሠረት መያዝ ጀመረ። ሳፋቪዶች በ16ኛው ክፍለ ዘመን ኢራንን ሙሉ በሙሉ ወደ ሺዓነት በመለወጥ ከሱኒው የኦቶማን ግዛት ጋር የማይታረቅ የድንበርና የሃይማኖት ፍጥጫ ውስጥ ገቡ። ይህ ፍጥጫ ዛሬም ድረስ በሳውዲ አረቢያና በኢራን መካከል ላለው ቀጣናዊ የበላይነት ፉክክር እንደ ታሪካዊ መነሻ ሆኖ ያገለግላል። ምንም እንኳን ሁለቱም ወገኖች በአንድ አላህና በነቢዩ መሐመድ መላክ ቢያምኑም በሕግ ትርጓሜና በአምልኮ አፈጻጸም ላይ የተወሰኑ ልዩነቶች አሏቸው። የሐዲስ መመሪያዎች ሱኒዎች የነቢዩን ባልደረቦች ሰሃባዎች በሙሉ እንዳስተማማኝ የታሪክ ምንጭ ሲቀበሉ፣ ሺዓዎች ግን በዋናነት ለነቢዩ ቤተሰቦች አህል አልበይት ቅድሚያ ይሰጣሉ። የኢማሞች ሚና ለሺዓዎች ኢማሞች መለኮታዊ ዕውቀት ያላቸውና ከስህተት የጸዱ መሪዎች ናቸው። በተለይም 12ኛው ኢማም ማህዲ ተሰውረዋልና በዓለም መጨረሻ ፍትህን ለማስፈን ይመለሳሉ የሚለው እምነት በሺዓዎች ዘንድ ትልቅ ቦታ አለው። ሱኒዎች ደግሞ መሪነትን እንደ ሰብአዊ አስተዳደራዊ ሥራ ብቻ ነው የሚያዩት። የሶላት አሰገድ ሱኒዎች አብዛኛውን ጊዜ በቀን 5 ጊዜ ሲሰግዱ፣ ሺዓዎች ግን የተወሰኑ የሶላት ወቅቶችን በማጣመር በቀን 3 ጊዜ ብቻ ሶላታቸውን የሚያከናውኑበት አጋጣሚ አለ። በ20ኛው ክፍለ ዘመን በተለይም በ1979 የኢራን አብዮት መፈንዳት ይህ ጥንታዊ ልዩነት አዲስ መልክ እንዲይዝ አደረገው። የሺዓው አብዮት በሌሎች የሱኒ ሀገራት ላይ ስጋት መፍጠሩ የሃይማኖት ልዩነቱ ወደ ወታደራዊና ዲፕሎማሲያዊ ጦርነት እንዲሸጋገር አድርጎታል። በሊባኖስ፣ በየመን፣ በሶሪያና በኢራቅ የሚታዩት ግጭቶች ከፖለቲካ ፍላጎት ባለፈ ይህንኑ ጥንታዊ የሱኒ ሺዓ ክፍፍል እንደ መደራጃ ይጠቀሙበታል። በማጠቃለያው የሱኒና የሺዓ ልዩነት በአንድ ወቅት የነበረ የመሪነት ጥያቄ የወለደው ቢሆንም በታሪክ ሂደቱ ውስጥ የራሱን ባህል ሕግና የፖለቲካ መስመር ዘርግቶ ዛሬ ላይ ደርሷል።